ሰላም ውድ ቤተሰቦቼ ዛሬ ይዤላችሁ የቀረብኩት እንግዲህ የተለያዩ ብዙ ጥቅም ያላቸው ውህድ ነው ይዤላችሁ የቀረብኩት ማለት ነው። ጸጉራችሁ ለሳሳ እንዲበዛላችሁ የምትፈልጉ እንዲሁም ደግሞ እየተነቃቀለ ላስቸገራችሁ ስፕሬይ ይዤላችሁ መጥቻለሁ ማለት ነው። እንግዲህ ከተለያዩ ግብአቶች ነው ይሄን ነገር የሰራሁት ማለት ነው። እንግዲህ ይሄን ቪዲዮ እስከ መጨረሻው ይመልከቱ ማለት ነው። መልካም ጊዜ መልካም። እዚህ ጋር የሚያስፈልገን ቅርንፉድ ያስፈልጋል። እንግዲህ ቅርንፉድ ብዙዎቻችን የምናውቀው ብዙዎቻችን የምንጠቀመው ባለ ብዙ ጥቅም ነው ማለት ነው። እዚህ ጋር ደግሞ ሮዝመሪ እንግዲህ በቅባትም ይሁን እንዲሁም ደግሞ በውሃም ይሁን ብዙ ጥቅም አለው ማለት ነው። እንግዲህ ጥቅማቸውን በኋላ እነግራችኋለሁ ማለት ነው። እናንተ እንደሚበቃችሁ እርጥቡ ካላችሁ እርጥቡን ማድረግ ትችላላችሁ፣ አሊያ ደግሞ ደረቁንም ማድረግ ትችላላችሁ። ስለዚህ እኔ ደረቁ ስላለኝ ደረቁን ሮዝመሪ ነው የተጠቀምኩት ማለት ነው። እንግዲህ ሮዝመሪ በቅባት መልኩም እንሰራዋለን፣ በውሃ መልኩም መስራት እንችላለን ማለት ነው። እኔ ደግሞ ይሄንን በውሃ ሰርቼ አልታጠበው እንዳትታጠቡት ማለት ነው። ይሄ ከታጠባችሁ በኋላ ቅባት ተቀባችሁ በኋላ ለምሳሌ ጸጉራችሁን ለ4 ለ5 ቦታ ከሰራችሁ በኋላ እየረጫችሁ ስፕሬይ እያረጋችሁ እንትን የምትሉት ነው። አሊያ ደግሞ ስታበጥሩ ራሱ አሁን ስናበጥረው ጸጉራችን ሊያያዝብን ይችላል። ይህንን እየረጨን ግን ብናበጥረው ጸጉራችን ራሱ አይያያዝም፣ አይነቃቀልም፣ አይበጣጠስም ማለት ነው። ጸጉራችን ሲያያዝ ነውና እንዲሁም ደግሞ ጫፉ ሲከረድድ መንታ እንትን ሲል እሱ ይበጣጥስብናል ማለት ነው። ስለዚህ እንደምታዩት አዘጋጅቻለሁ ማለት ነው። ቅርንፉድና ሮዝመሪ እናንተ ባላችሁ እቃ ብቻላችሁ በእንትን ብርጭቆ በሆነ ነገር ብታደርጉት መልካም ነው። ምክንያቱም ትዘፈዝፉታላችሁ 24 ሰዓት ማለት ነው። 24 ሰዓት ትዘፈዝፉታላችሁ። ስለዚህ ግዴታ 24 ሰዓት ታስቀምጡታላችሁ ማለት ነው። የምታደርጉት ደግሞ በሞቀ ውሃ መሆን ይኖርበታል ማለት ነው። በእርግጥ እናንተ ጊዜ ከሌላችሁ እንትን ካላችሁ ደግሞ አፍልታችሁ መጠቀም ትችላላችሁ፣ እሳት ላይ ጥዳችሁ ማለት ነው። ሞር ደግሞ እንደዚህ ቢሆን ይመረጣል ማለት ነው። ለብ ባለ ውሃ ዘፍዝፋችሁ ለ24 ሰዓት ከዛ በኋላ መጠቀም ማለት ነው። እንግዲህ ሮዝመሪ በውስጡ ሚሊ ኦክሲደንት በውስጡ ስላለው ጸጉራችንን ተመራጭ ነው ማለት ነው። እንዲሁም ደግሞ ጸጉራችን እንዲበዛ እንዳይነቃቀል ያደርግልናል ማለት ነው። እንግዲህ እንዲሁም ደግሞ የጭንቅላታችን ቆዳ ሴሎቹ እንዲነቃቁ ያደርግልናል ማለት ነው። እንግዲህ ቅባቱን ብዙዎች አሁን ብዙ ጊዜ የተደነቀ ነው ቅባቱ ራሱ ማለት ነውና እዚህ ጋር ትንሽዬ ቀረፋ አድርጌበታለሁ። አለማድረግም ትችላላችሁ። ዋናው ፖይንቱ ግን ሮዝመሪና ቅርንፉድ ነው ማለት ነው። እንዲሁም ደግሞ ከርከደም ይባላል፣ እሱም ካላችሁ ማድረግ ትችላላችሁ ማለት ነው። ከርከደም ደግሞ ለጸጉራችን እጅግ በጣም ተመራጭም ስለሆነ ማለት ነው። ስለዚህ እዚህ ጋር ቀረፋይን አድርጌያለሁኝ። እንዲሁም ደግሞ የሆነ ካሪፐታ የሚባል አለ፣ እርጥቡ ካላችሁ ማድረግ ትችላላችሁ፣ ከሌላችሁ ደግሞ ምንም ችግር የለውም ማለት ነው። እንደምታዩት እኔ ለብዙ ቀን ነው የምጠቀመው፣ ለብዙ ቀን ነው የምሰራው ማለት ነው። ፍሪጅ ላይ አስቀምጬ በምፈልግ ሰዓት በየቀኑ ብትጠቀሙትም ምንም ችግር የለውም። ምክንያቱም ይሄ ምንም አይነት እንትን የለውም ማለት ነው። ምንም ነገር ኬሚካል ስለሌለው እስከ ብዙ ጊዜ መጠቀም የምትችሉት ነው። በአንዴ ሰርታችሁ እንደዚህ ሁሌ ከምትሰሩ በአንድ ቤት ልቅቃ እንደዚህ ሰርታችሁ እየቀነሳችሁ መጠቀም ትችላላችሁ ማለት ነው። ሌላው ደግሞ ቅርንፉድ እንግዲህ ጥቅሙ በጣም ብዙ ነው። እንዲሁም ደግሞ አንቲ ኦክሲደንት እና አንቲ ኢንፍላሜሽን በውስጡ ይዟል ማለት ነው። እንግዲህ ጸጉራችን እንዳይነቃቀል እንዲሁም ደግሞ ከስሩ እንዲበቅልልን ያደርጋል ማለት ነው። እንግዲህ ጸጉራችን ሲደርቅ ነው መንታ የሚያወጣው ማለት ነው። እና ጸጉራችንን ቆዳ እርጥበት እንዲሆን ያደርገዋል ማለት ነው። እንዲሁም ደግሞ በራሳችን የጸጉራችን ቆዳ ላይ የማይታዩ ባክቴሪያዎችን ካሉ እሱን ያስወግድልናል ማለት ነው። እንዲሁም ደግሞ
የደም ዝውውርን ደግሞ እንዲያቀላጥፍልን ያደርጋል ማለት ነው። እንዲሁም ደግሞ ፀጉራችን ጠንካራ እንዲሆን ያደርገዋል ማለት ነው። እና እንደዚህ ካደረኩ በኋላ በደንብ አድርጌ አማስለዋለሁ ማለት ነው። ይሄን ያልኳችሁ ይሄ ከሪበታ ቅጠል ሩዝ ላይ የሚጨመር ነው። ሁሉም ቤት አለ ይሄ ማለት ነው። እንግዲህ በማዳም ቤት ሁሉም ይኖራል ማለት ነው እነዚህ ግብአቶች። ስለዚህ ለፀጉር እጅግ በጣም ጥሩ ነው። ፀጉራችሁ እንዳይደርቅ ያደርገዋል። ቅባት ሳትቀቡ እንትን እንዳትሉት ማለት ያድርቅባችኋል ውሃ ብቻ ስለሆነ ስለሚደርቅ። ግን ከታጠባችሁ በኋላ ቅባት ቀብታችሁ በበነጋታው ምን በምትፈልጉት እንትን ማለት ትችላላችሁ። እንዲሁም ደግሞ ፀጉራችሁን ስታበጥሩ እንዳልኳችሁ ይሄን እየረጫችሁ ቀስ ያላችሁ ማበጠር ትችላላችሁ ማለት ነው። ሮዝመሪ ደረቁ ቢሆን ይመረጣል። እርጥቡም ጥሩ ነው፣ እርጥቡም ካገኛችሁ ማለት ነው። ብዙ ጊዜ ማዳም ቤት የሚገኘው ደረቁ ስለሆነ ብዬ ነው። እንግዲህ እንደምታዩት ይሄን እንደዚህ ከለር ሰጥቶኛል። እንደዚህ ከለር የሰጠኝ እኔ እንትን አድርጌበታለሁ፣ ከርከደ የሚባል አድርጌበታለሁ ማለት ነው። ባለ ብዙ ጥቅም ነው። እንዳልኳችሁ ፀጉራችን ብዙ ጊዜ ይበጣጠሳል፣ ይነቃቀላል። በተለይ እዚህ አረብ ሀገር ያለነው ፀጉራችን በጣም ነው የሚነቃቀለው ማለት ነው። ስለዚህ ፀጉራችን የሚነቃቀል ደግሞ አንደኛ እዚህ ውሃውም ጨውም ስለሆነ፣ ሁለተኛ ደግሞ ተገቢውን ትሪት አናደርግም። ራሳችን ጊዜ ሰተን ትሪት አናደርግም ማለት ነው። ብዙዎቻችን መጀመሪያ የምናስቀድመው የነሱን ስራ ስለሆነ ለራሳችን ጊዜ ሰተን እንትን አንልም ማለት ነው። ስለዚህ እናንተ ራሳችሁን ጊዜ ሰጣችሁ ቦታ ሰጣችሁ ከተከታተላችሁ ፀጉራችሁን ያድጋል ማለት ነው። እና ብዙዎቹ አረ ይሄ ተፈጥሮ ነው ምናምን ይላሉ። ግን ተፈጥሮ አይደለም፣ እኔ ስላየሁት ነው። ከተንከባከብነው የማያድግ ነገር የለም። ትዕግስት ይጠይቃል። 3 ወር 4 ወር 5 ወር ስንጠቀመው ነው ለውጡን የምናየው፣ በአንዴ አይደለም። ስለዚህ ይሄ ከፊት ለሸሸባችሁ ፀጉራችሁ ለሚነቃቀል ለሳሳባችሁ በጣም ቆንጆ ነው። ብዙዎች በኮሜንት ላይ ስለጠየቁ ነው ለሳሳ ፀጉር ምናምን ስላሉኝ ማለት ነው። ለሳሳ ፀጉር ብዙ ጊዜ የሽንኩርት ውሃ ተጠቀሙ። የሽንኩርት ውሃ አሰራሩን እኔ ቆይ እሰራላችኋለሁ ቪዲዮ። ሽታው ለምትሉም ደግሞ ችግር የለውም እሰራላችኋለሁ እንዴት እንደሚሰራ የሽንኩርት ውሃ ማለት ነው። የሽንኩርት ውሃ ተጠቀሙ። ፀጉራችሁ ለሸሸባችሁ እንዲሁም ደግሞ የቅርንፉድ ውሃ ዘብዝፋችሁ ወይም ደግሞ ቀቅላችሁ እንትን ማለት ትችላላችሁ ማለት ነው። እንደምታዩት እንግዲህ በእንደዚህ ስፕሬይ ጠቀማለሁ። እናንተ ያላችሁን ስፕሬይ አድርጋችሁ ማለት ነው። የቀረውን ደግሞ በሌላ እቃ ገልብጬ ፍሪጅ ውስጥ አስቀምጬ እየቆጠብኩ ነው እንትን ምለው ማለት ነው። እና ፀጉራችሁን ብዙ ጊዜ በሞቀ ውሃ አትታጠቡ፣ ካውያ አታብዙበት። ብዙ ነገሮች አሉ ፀጉራችን የሚጎዱ ማለት ነው። እነዛን ማስወገድ ይኖርባችኋል። እንዲሁም ደግሞ ትናንሽ እነዚህ ማበጠሪያዎች ሁሉም እነሱን ራሱ መጠቀም የለባችሁም። ትልልቅ ያለው ማበጠሪያ እሱን ብትጠቀሙ ጥሩ ነው ማለት ነው። ፀጉራችሁ እንዳይነቃቀል ያደርገዋል ማለት ነው። ስለዚህ ፀጉራችሁን ደግሞ በተለይ ዛላውን ጭቃ ቅባት ተጠቀሙ። እናንተን የሚመቻችሁን ጭቃ ቅባት፣ ምክንያቱም ፀጉራችን ጫፍጫፉ ሲደርቅ ነው መንታ የሚያወጣው። ጭቃ ቅባት ደግሞ ፀጉራችን ስንቀበው እርጥብ ስለሚሆን እንትን እንዳይል ያደርገዋል ማለት ነው። ስለዚህ እንደምታዩት እኔ ከተሰራው በኋላ ነው የተጠቀምኩት። እንደምታዩት ፀጉሬ በፊት የዛሬ 5 አመት፣ ይሄ ፀጉር አሁን ሲቀምጣት የዛሬ 5 አመት ነው። አሁን ደግሞ በጣም ልዩነት አለው ማለት ነው። እኔ አንድ ብቻ አልቀባም። ከተስማማኝ ለምሳሌ አንድ ጊዜ ሞክረውና ከተስማማኝ በዛው ቀጥላለሁ፣ ካልተስማማኝ ደግሞ አቆማለሁ። እናንተ ሁሉም የምታዩት ሚዲያ ላይ የሚለቀቀው ሁሉ እሱ ለሁላችንም ይስማማል ይጠቅማል ማለት አይደለም። ግን እናንተ ደግሞ ሞክራችሁ ከተስማማችሁ በዛው ተቀጥላላችሁ፣ ካልተስማማችሁ ደግሞ ታቆማላችሁ እንደምታዩት ማለት ነው። እንግዲህ እኔ ብዙ ጊዜ ግንባሬን እንትን እላለሁ ማለት ነው። በብሄር እንዲያወጣላችሁ ሞክሩት ማለት ነው። ግንባራችሁን አትታጠቡት እንዳልኳችሁ። ስለተከታተላችሁኝ እጅግ በጣም አመሰግናለሁ። እግዚአብሔር አምላክ ሀገራችንን ሰላም ያድርግልን። መልካም ጊዜ ይሁንላችሁ ባይ